الله مرضون سكتنا دين الإسلام وينيمنا يمولا وإسلام السلام عليكم ورحمة الله وبركاته የተከበራችሁ እህት ወንድሞቻችን እንኳን ደስ ያላችሁ ብያለሁ። ዛሬ እንግዲህ በእህታችን ሲስት ላይ ሆኖ በማስተባበር እንደ እህታችን ፋፊ ሙነውር ሙቤ አቡ ኢምራን ወንድም ኻሊድ ዙዙ እንዲሁም ደግሞ ኮኪ እንዲሁም ኡስታዝ መሐመድ ፈረጅና ብዙ ስማቸውን ያልጠራናቸው እህት ወንድሞች እንደ ጥጋብ መሐመድ ከድሪሳነት እህት ወንድሞቻችን በመሳተፍ የነፍስ አድን ጥሪ በሚል ሰበብ እህት ወንድሞቻችን አስተባብረን 4.1 ሚሊዮን ብር ለማሰባሰብ ችለናል። ይህ ታሪካዊ ቀን ነው። እህታችን አሲያ ረጅም ሰዓት ልጆቿን ያንን ሁሉ የልጆች እናት ሪስፖንሲቢሊቲ ሁሉ ያለባትኝ ያንን ሁሉ ጊዜ እኛ ጋር ቁጭ ብላ የእህታችንን ነፍስኛ ያለንማ ሰበቡን እናደርሳለን እንጂ አይቀጥፍም በማለት 4.1 ሚሊዮን ብር የኢትዮጵያ ብር በተወሰኑ ሰዓታቶች ብቻ ለማሰባሰብ ተችሏል። እንኳን ደስ ያላችሁ። ይሄንን ታሪክ እንደግመዋለን። ዛሬም እንደዚህ አድርገናል። ትናንትናም 4.5 ሚሊዮን ብር ኦር 4.7 ሚሊዮን ብር በወንድማችን ሙቤ ሚዲያ ቤት ተሰብስቧል። በወንድማችን ጥጋቡ ታፈሰ ቤት ከ1.5 ሚሊዮን በላይ ገንዘብ ተሰብስቧል። ተስፋዬ 2 ሚሊዮን ከምናምን በተስፍሺ ሐረርጌው ደግሞ 2 ከዛ በላይ የሆነ ብር ተሰብስቧል። በቅርቡ ይህ ቪዲዮ ለታሪክ ይቀመጥ። ይህ ቪዲዮ ለታሪክ ይቀመጥ። አላህን ይዘን ይቺ እህታችንን በጀግና እህትና ወንድሞቻችን 4 እህታችንን እናወጣታለን። አላሁ አክበር አላሁ አክበር አላሁ አክበር። እህታችን ሐቅ ነው። እናወጣታለን بإذنillah تعالى እኛ ሰበብ ሆነን አላህ ረድቶን ይቺ እህታችንን እናወጣታለን። አስቡም ደፍሯት ነው ማለት እቃቃና አቃችሁም እንደዛ ምን እንደምትሰሩ አንተ ምን ነው ከድርሻዬ ነው የተሰጣት አልክ? ምን ነው እንዲያንገበገበ ምን ሆነክ ነው? ይሄ ሰውማ ግዴላችሁም ይሆነ ያለፈውማ ክትባት አለ፣ ይሆነ የተዛባ ነገር አለ። ምን ሆነ ነው አባቴ? እንዳንተው እኮ ታፔላ የቀየሩ ህዝብና ላይ ያዘሩ በፖለቲካም በሃይማኖትም ማንነታቸውንም የካዱ የረከሱ ብዙ ሰዎች አሳልፈናል። ግን ዛሬ ላይ በቃ እንደዛ ሆኖ ታፔላ ቀይረውም ሆነ ባልጋውም ሆነ ሸቀሉ የራሳቸውን ቢዝነስ ጀምረዋል። አንተ እስከመቼ ነው ከክህን የምታከውኛ ላይ? መቼ ነው የሚያልፍልህ? ያንተን ድርሻ እኮ አይደለም ልጅቷ የምትወስደው። የኢትዮጵያ ህዝብ ክፉ አይደለም ላንተ። የብብትህን ጸጉር ነቅሎ ጭንቅላት ላይ የተከለ ማህበረሰብ ላንተ መታከሚያ የሚሆን ብር አይሰስትም። አብሽር። አንተ ብቻ ያለፈን ፖሊዮ ንገረና እናስከትባለን። የሆነ ነገርማ አለ። የዚች ልጅ እህት ማለት ነው ወይ መሞት ወይ መኖር ነው ጉዳዩ። ያንተ ግን ካሉት በታች ከሞቱት በላይ ሆነ የምትኖር። ስለ አረብ ሀገር ሴት ምን አባታ ቃለ? ምን ታውቃለህ? አንዲት የአረብ ሀገር ሴት ያሳለፈችውን ህይወት ብታሳልፍ ሱሪ ላይ ነው የምትቀስ ነው ታውቃለህ? አንዲት የአረብ ሀገር ሴት ከኢትዮጵያ እዚህ ለመምጣት የምትሰማውን የጥይት አፈሙዝ ሽታና የጥይት ድምጽ አንተ ብትሰማ እማይ ድረስ ብለህ ነው የእናት ቀሚስ ውስጥ የምትደበቀው። ከእህቶቼ ላይ ማጅህን አንሳ። የአረብ ሀገር ሴት የመናገር ሞራሉ የለህም። ቢገባህ አንተ ማለት ነው ከጤናዬ መልክ ይበልጣል ብለህ ነው እንጂ በምትልክልህ ጊፍቶች በሚላክልህ ጊፍት ነው ህይወትህን መቀየር ቢያቀትልም ፊትህን ቀይረኸዋል። ገባ? የዚህን ነቅለህ እዚህ እንድትተክል የረዳህ ማን ነው? የራስህ ስራ እኮ የለህም እንዴ? ምን ሆነ ነው? መቼ ነው የምትፋታን? መቼ ነው ይሄን የሚዲያ ህዝብ የምትፋታው? ካንተ በፊት ያሉት እኮ ሸቅለው በቃ የራሳቸውን ነገር ሰርተው ከሚዲያው ዓለም ወጥተዋል። አንተ ከሆነ ያከክ ያለኸው መቼ ነው የሚበቃው? ያንተ እከክ መቼ ምኑ ኩክኛም ነው በጀሊሉ? የአረብ ሀገር ሴት የመናገርማ ሞራሉ የለህም። በምንም ተአምር አደርስባትም። ተናገረሽ መሰል ያመላሰ ረጅም ከአንድ ቤት ክዳን ላይ ሰንበሌጥ ቢመዘዝ ቤትም አያፈስም። አንተ ዮን የሚሉህ በከንቱ አትድከም፣ እኛ ለሰይጣኖች ቦታም አንሰጥም። መኖር የማይገባውን እሱ እየኖረው ያችን እንቁህቴን ትገደል ያለው አንተ ዮን የሚሉህ የዳቢሎስ ግልገል አቋም የሌለህ
አፋፍ ላይ በቀለች አንድ እንጨት እኮ ነህ። አንቺ ውዷ እህቴ በእስር ቤት ያለሽው ክፉንም ደጉንም በሆድሽ ያሽው ሞት እንኳ ቢመጣ ተስፋ ያልቆረጥሽው እህቴ በእስር ቤት ያለሽው እግዚአብሔር አምላክ ለአገርሽ አብቃሽ፣ እስርሽን ያቀልልሽ፣ የሞት ፍርድን ወደ ገንዘብ የቀየረልሽ አምላክ እግዚአብሔር አለ። ተስፋ አንቆርጥም ሁላችንም በተቻለና የተጨነቀች ነፍስ ሩቅ ምስራቅ ያለች ለ11 ዓመታት በስር የማቀቀች ሰዎች እንዲገዟት ተመን ይወጣላት ዋጋዋ ከባድ ነው። ስስት ናት፣ ውድ ናት። ጥቅሟን የተረዳ ሁሉም ይፈልጋል መግዛት። ግና ገንዘቡ ብዙ ነው። 2 ሚሊዮን ሪያል ከየት ነው ማመጣው? ላዬ እናትና አባቷን እንኳንስ ገንዘቡን ይሰጣል ህይወቱን። አስባችሁታል? 11 ዓመታት እናት ስታነባ አባት አንገቱን ሲደፋ ሲጠብቁ ነበር ትመጣለች ብለው በምኞት በተስፋ። ዛሬ ግን ብስራቱ ሌላ ነው። ተስፋን የሚያጨልም ልብ የሚሰብር ነው። ብችልማ ይችን ነፍስ ማትረፍ ይችን ነፍስ መግዛት ሐሰናት ነበረኝ ሚዛን የሚደፋ የሚቆጠርልኝ የዓለማትን ህዝብ ከሞት እንዳዳንኩኝ። ግን እኮ እችላለሁ አምላኬ ከረዳኝ ሸርድዊት በማድረግ ወሬ በማዳረስ ለነፍሱ ያደላ ከመካከላችን ኸይረኛ ሰው ቢገኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወደ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። በጣም ነው የሚያሳዝነው፣ በጣም ልብ ይሰብራል። እንግዲህ አላህ ከእንደዚህ አይነቱ ክስተትና ፈተና ይጠብቀን። ለሷም መውጫ በሩን አላህ ያዘጋጅላት። በምንችለው አቅም ደግሞ ድምጽ እንሆናት። የኔ ፎሎ ትንሽ ነው ተመልካችም የለኝም ሳንል በተለይ በአረብኛና በእንግሊዘኛ የሚሰሩ ቪዲዮዎችን ሼር ዱዊት ላይክ በማድረግ ወሬውንና ሐሳቡን እናሰራጭ። ምናልባት በእኔ ወይ ባንተ ወይ ባንቺ ምክንያት አንድ መልካም ሰው ይገኝና ይችን ነፍስ ከስቃይና ከመከራ ልናድናት እንችላለን። ከዚህ በበለጠ ደግሞ በጸሎትና በዱዓ እናስባት። በያላችሁበት ሰላማችሁ ብዝት ይበልልኝ። አላህ ይጠብቃችሁ።